ልጅሽ ቤት ውስጥ ቢያንቀጠቅጠው ምን ታደርጊለታለሽ? ዶክተር ሌንሴ ሸለመ ከዌል ስፕሪንግ መልቲ ስፔሻሊቲ ሴንተር የህፃናት ስፔሻሊስት ሐኪም። መንቀጥቀጥ በህፃናት ላይ የሚመጣባቸው ብዙ ምክንያቶች አሉ። ከነዚህም ውስጥ ትኩሳት ከ6 ወር እስከ 4 ዓመት ላሉት፣ ረጅም ሰዓት ምግብን ሳይወስዱ ሲቀሩ፣ ኢንፌክሽኖች ሲኖሩ፣ እንዲሁም ደግሞ በሐኪም እየተነገረ የመጣል ህመም ሲኖራቸው ህፃናት ሊንቀጠቀጡ ይችላሉ። ህፃናት ቤት ውስጥ ሲንቀጠቀጡ ልታረጋቸው የምትችያቸው ነገሮች አሉ። አንደኛው ህፃኑን በጎን በኩል ማስተኛት ነው። በግራ በኩል ብናስተኛው የበለጠ ይመከራል። ማንቀጥቀጥ ሰዓት ማስመለስ ካለ ወደ ሳምባ ውስጥ እንዳይገባና ሌሎች ጉዳቶችን እንዳያመጣ ያደርጋል። ሁለተኛ አካባቢውን ከአደጋ ነፃ ማድረግ ነው። ይህም ማለት አካባቢው ላይ ያሉ ጠንካራ ነገሮችን፣ ስለታማ ነገሮችን ማራቅ፣ የለበሰው ልብስ የሚያጣብቅ ከሆነ ያሉትን አዝራሮች ወይም ደግሞ ቁልፎች ማስወገድ፣ ህፃኑ እየተንቀጠቀጠበት ስንት ሰዓት እንደሆነ ወይም ደግሞ ስንት ደቂቃ እንደተንቀጠቀጠ መዝግቦ መያዝ። ማድረግ የሌለብሽ ነገሮች ደግሞ የሚከተሉት ናቸው። አንደኛ አፍ ውስጥ ምንም አይነት ነገርን አለመክተት። ሁለተኛ እየተንቀጠቀጡ ባሉበት ሰዓት በአፋቸው መድኃኒት፣ ውሃ ወይም ምግብን አለመስጠት። ሶስተኛ የሚንቀጠቀጥ ልጅ አጥብቆ አለመያዝ። ይህም ህፃናትን በሚንቀጠቀጡበት ሰዓት አጥብቀ መያዝ የደም ዝውውርን በጣም ይቀንሳል። አራተኛ እየተንቀጠቀጠ ያለን ልጅ ማንቀጥቀጡን ለማቆም መሞከር የአጥንት መሰበርንና የጡንቻዎች መጎዳትን ያስከትልብናል። አምስተኛ የሚንቀጠቀጥ ህፃን ልጅ ላይ ውሃ ወይም ዘይት ፊቱ ላይ መድፋት። ዘይትና ውሃ የሚረጫው አፍና አፍንጫው ላይ ከሆነ አየር እንደ ልብ እንዳይገባ ያደርጋል። ይህና መሰል የህፃናት ጤና መረጃዎችን ከፈለጉ ይህን ፔጅ ፎሎ በማድረግ ቤተሰብ ይሁኑ።